ሰላም ሰላም፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ዩቲዩብ ቤተሰቦች እንደናችሁ እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ አማን ሁሉ ሰላም ነው። ዛሬ እንግዲህ የማሳያችሁ በቅመም የታሸ የዝግኒ አሰራር ይሆናል ማለት ነው። እንደተለመደው ሽንኩርታችንን እንከትፋለን፣ ብረት ድስታችን ላይ እናደርጋለን እና ያው ለዝግኒ የሚሆን ስጋ ብዙ ጊዜ ጮማ የሌለው ቢሆን ይመረጣል። እና ያው ስራችንን እንጀምራለን። እንግዲህ እንደምታዩት ሽንኩርታችንን ጨምሬያለሁ፣ እያቁላለሁ ነው። ሽንኩርቱ እንግዲህ በእንፋሎቱ ቢበስል ይመረጣል ማለት ነው። ውሃ ጨምሩበት። ብዙ ሽንኩርት ከሆነ በራሱ ውሃ ይበስላል። ጨው መጨመር ትችላላችሁ፣ እንደየ ፍላጎታችሁ ነው። እንግዲህ ቤታችንን በሽንኩርት ሽታ እንዳይታፈን እንደተለመደው ጊርፋ እና እርድ ትንሽ እናደርግበታለን። የተወሰነ ጠረኑን ይቆጣጠርልናል ማለት ነው። ብዙም አይሸትም እና በዚህ መልኩ ጀምረናል። ተከታተሉኝ። እንግዲህ ሀባይቦቼ እንደምትመለከቱት ሽንኩርቱ ውሃውን ከመጠጠ በኋላ ከለሩ ቢጫ የሚሆን አይሆንም። ከለሩ በጣም ነው የሚያምር፣ ቡኒ ይሆናል። እንደ ኖርማሉ ሽንኩርት ነው የሚሆነው፣ ምክንያቱም ግርፋ እናደርግበታለን። በመቀጠል ዘይት እንጨምርና ትንሽ ካቁላላ ነው በኋላ ዘይቱና ሽንኩርቱን ቲማቲም ነው ከዛ በመቀጠል ትንሽ ካቁላላ ነው በኋላ በርበሬ ነው የምናደርገው። ሳልሳ ማዕጁኑ አንደኛ ወጡ ይወፍርላችኋል፣ ሁለተኛ ደግሞ ዘይት ትንሽ የመንሳፈፍ ብዙ የሚንሳፈፉን ዘይት ትንሽ የመሸፈጥ ወይም ደግሞ የመሳብ ባህሪ ያለው ማለት ነው። እና እንደየ ፍላጎታችሁ ነው። ጨጓራ የሌለበት ሰው እንደዚህ መጠቀም ይችላል ማለት ነው። እንግዲህ እንደምታዩት በቅደም ተከተል የሚጨማመሩትን እንጨምራለን። እንግዲህ ከበርበሬው በኋላ እኔ ወይም ደግሞ በርበሬው ጋር ነጭ ሽንኩርት፣ ዝንጅብል ጨምራለሁ አብሮ እንዲቁላላ ማለት ነው። በተለይ ስጋው ጋር የታሹ ቅመሞችንም እንደዚሁ በማቁላያነት እጠቀማቸዋለሁ ማለት ነው። ተቆላላች ነው የተቆላላ ነው። እንግዲህ ከዚህ በመቀጠል ነጭ ሽንኩርትና ዝንጅብል ጨምርበታለሁ ማለት ነው፣ የተፈጨ። ከዛ በኋላ እንግዲህ ከስጋው የተረፈኝን ስጋው ምሳሽ የሚተርፉኝን ቅመሞች በሙሉ እዚህ ጨምራቸዋለሁ። አሁን ስጋው ላሽ ነው። ስጋው እንግዲህ እንደምትመለከቱት በተለያዩ ቅመሞች ነው ማሸው ማለት ነው። እንግዲህ እንደምትመለከቱት በእነዚህ 7 ቅመሞች ነው እያሸሁት ያለሁት ስጋውን ማለት ነው። ቅርንፉድ አለ፣ ጊርፋ አለ ወይም ቀረፋ ማለት ነው፣ ኮረሪማ፣ ጥምዝ ቅመም፣ 7 ቅመም በሀገራችን፣ እንደገና ነጭ አዝሙድ ትንሽ፣ እነሱን አድርጌ የስጋ ቅመም ደግሞ የሚባል አለ ከተለያዩ እንትን የሚፈጭ እሱን አድርገን ስጋውን እናሸዋለን በደንብ
ታዲያ ስጋውን የምታሹት በቃ ስጋውን ሽንኩርቱ ምኑን ስታቁላሉ ያን ዘፍዝፋችሁ እንዲሽት አድርጋችሁ አኖሩት። በጣም ነው የሚጣፍጠው። ቅመም ባጨምሩበት በቃ ልዩ የሆነ ጣዕም ነው የምታገኙት። ከላይ ከምንነሰንሰው ሊወጣ ሲል ከምንነሰንሰው ቅመም የበለጠ ይሄ በጣም ነው የሚያጣፍጠው። ቅመሞቹ ደግሞ በልክ በመጠን ቢሆን ይመረጣል፣ አይብዛ። ያው እንግዲህ ነጭ ሽንኩርት እዚህ ጋር ጨምራለሁ። ትንሽ ቆይት ብዬ ዝንጅብል ጨምራለሁ። እያንዳንዱ ጣዕሙን እንዲያገኝ ማለት ነው። ተከታተሉ ውዶችዬ። ላይክ እና ሼር፣ ሰብስክራይብ አበረታቱኝ። እናንተ ካበረታታችሁኝ ደግሞ ሌላ እሰራለሁ ማለት ነው። የምታዩቸው ቅመሞች ቅድም ሳደርግ የተረፉ ነው እንጂ ሌላ ቅመም አይደለም። ብዙ ቅመም የለውም። በነገራችን ላይ በሻይ ማንኪያ ነው ሁሉንም ያደረኩት፣ ለምን እንዳይበዛ ማለት ነው። እና የዛን ትራፊን የጨመርኩት ለማለት ነው። አንድ አይነት ቅመም ቢሆን ይመረጣል። እና ኮረሪማ ነው ያው ስነሰነስ የምታዩኝ ኮረሪማ፣ ስጋ ኮረሪማ ይወዳል። ግን እያንዳንዳችን እንደ ፍላጎታችን ነው። አንዳንዱ ከሙን ሊጣፍጠው ይችላል፣ አንዳንዱ እና እንደ ሁኔታው ነው። እንግዲህ እንደምትመለከቱት ስጋችንን ጨምረናል ማለት ነው። ስጋችን ደግሞ የሚበስለው በውሃው በራሱ ነው። እንደዚህ የተወሰነ ውሃው ውጥት ሲል አብሮ እየተቁላላ በርበሬው ጋር እየታሸ እንግዲህ እንደምታዩኝ እጄን አላሳረፍኩም። ምክንያቱም ብረት ድስቱ እንዳይዝ እያልኩኝ በቃ እያማሰልኩ ነው ማሳያችሁ ያለሁት እና በቃ ስጋው ራሱ በራሱ ውሃ ችክችክ ብሎ ሲበስል በጣም የሚጣፍጠው። ላዩ ላይ ውሃ ጨምሩበት። ቀስ እያላችሁ ከበሰለ በኋላ እንደምትወዱት ያክል መጠኑን ውሃ እየጨመራችሁ ታብሱታላችሁ ማለት ነው። እንደምትመለከቱት ዝንጅብልና ትንሽ ነጭ ሽንኩርት አብሬ ጨምራለሁ የተረፈው ማለት ነው። ከዛ በመቀጠል የምጨምረው ትንሽ ጋሾ በኋላ ቅቤ ነው የምጨምረው። ከዛ ይበስላል። እሳት በደንብ አስመቱት። እሳት ይወዳል። የተወሰነ ትክትክ እስከሚጠብቁት ማለት ነው። ከዛ በተረፈ የመጨረሻ ውሃ ትከልሱና በጣም ከፈላ በኋላ የምትፈልጉትን መጠን ከመጣላችሁ በኋላ እሳቱን አጥፍታችሁ አውጥታችሁ መመገብ ብቻ ነው።